السلام عليكم ورحمة الله وبركاته. እህት ወንድሞች አንድ ሶስት ነገር ላስታውሳችሁ እስከ መጨረሻም ሰምታችሁ እንደምታስተላልፉልኝም ተስፋ አለኝ። በአሁን ሰዓት በጣም ፍትና በዝቷል። የሰው ልጅ በትንሽ ነገር ሊፈተን ይችላል። አብሶም ወደ ኸይር ነገር እንጣራለን የሚሉ ሰዎች ዘንድ እኛ በትንሽ እንኳን ኸይር የሰራን እየመሰለን እናንተ ደግሞ ያ ኸይራችን እንዲጠፋብን አታደርጉብን። በኮመንትም ይሁን ከኛ ቪዲዮቹ ፎቶን እየቆረጣችሁ እኔንም ሆነ የወንድሞቼ ፎቶ እየቆረጣችሁ የኛ ጀግኖች የሱናምን የምናምን አትበሉ። እኔ በበኩሌ ወንድሞቼንም ወክዬ መናገር ይችላል። እዚህ ላይ ፎቶአችንን አቀናብራችሁ ለውዳሴ የምታቀርቡ እህት ወንድሞች አላህን ልትፈሩ ይገባል። እኔ በበኩሌ ያለፈውን አንሱት ነው የምላችሁ። ካሁን በኋላም አውፍ አልላችሁ። ለውዳሴና ከፍ ከፍ ለማድረግ ለምትጠቀሙት ሰዎች ነው እያልኩ ያለው። የኛ ጀግኖች የሱና ጀግኖች የማይባል ነገር በአላህ ይሁንብኝ ነውር ነው። እኔ በበኩሌ በዚህ ዙሪያ አውፍ አልላችሁ። የለቀቃችሁትም አንሱት፣ ለመልቀቅ ያሰባችሁትም አላህ እንድትፈሩ ይገባል። ይህን ነገር እንዳታደርጉት። ይህ የሱና ወንድሞቼ ሀሳብም ነው ብዬ እገምታለሁ። ምክንያቱም አንደኛው ነገር ወላሂ ወቢላሂ ምንም ነገር የሰራን ነገር የለም። ከተቻለ እኽላስን ለምኑን። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ ረአይቱሙል መዳዒና ፈሐሱ ፊ ውጁሂሂም ተዋበ ይላሉ። አንድ ሰውን ፊት ለፊቱ ቁጭ ብሎ ሰውን የሚወድ ሰው ካገኛችሁ አፈሩን እርጩበት ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ከቻላችሁ አላህ ለምኑልን እኽላስን እንዲወፍቀን። ሁለተኛ እኛ ያለንበት ጊዜ በጣም ፍትና ከሚበዛበት ጊዜ ከመሆኑ የተነሳ ኸይር ነገር መጥፎ ሆኖ እስከመቆጠር፣ መጥፎ ነገር ኸይር ሆኖ እስከመቆጠር ደርሰናል። አስበሐ الناس يتقبلون ويحتفون بأعمال كانت تعتبر في السابق خطأ أو محرمة። ማህበረሰባችን ያለበት ሁኔታ ኻሰተን በዚህ በሶሻል ሚዲያ ላይ ሁሉንም ነገር የምንቀበል እየሆን ነው። ከዚህ በፊት ቀደምቶቹ እንደ ስህተት የሚቆጥሩት ወይም ሐራም አድርጎ የሚቆጥሩትን ነገር እንደው በአፋዋ በሰፊ ልብነት እስከ መቀበል ድረስ ጊዜ ላይ ነው ያለነው። ቀደምቶቹ ዘንድ ደግሞ ኸይር ተደርጎ የሚቆጠር የአላህ ሱብሓነሁ ወተዓላ ፍርድና ሁክም ነው፣ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው ተብሎ ሲቆጠር የነበረው ነገር ደግሞ ተቅሸዒሩ ሚንሁል ጁሉድ ማህበረሰቡ እስከሚሸማቀቅበት ድረስ እየደረሰ የነቢዩ ሰለላሁ ዐለይሂ ወሰለምን ሱና በሰፊ ልብ የመቀበል ሳይ በል ያ ኸይር ነገር መጥፎ ሆኖ እስከሚታይ ድረስ እየደረስንበት ነው። ስለዚህ የምትሰሩትን ነገር፣ የምትናገሩትን ነገር፣ የምትከተሉትን ሰው ዘወር ብላችሁ ሊታዩ ይገባል። ኸይር ነው ብላችሁ ስትከተሉ የነበሩ ነገር መጥፎ ሆኖ ሊገኝ ስለሚችል መርምሩት። በልብ ሰፍነት ሸክሉን በማየት ጥምጣም አጠማሙን በማየት ወላሂ ነገ የውመል ቂያማን ከነቢዩ ሰለላሁ ዐለይሂ ወሰለም ሐውድ እንዳትባረሩ። መርምረው የምትከተሉን ነገር፣ የምትናገረውን ነገር፣ የምትሰራውን ዒባዳ የነቢዩን ሰለላሁ ዐለይሂ ወሰለምን ሱና ይዤ ይጓዛለሁ ካልክ ትሰደዳለህ፣ ትሰደባለህ፣ ጠባብም ትባላለህ። የሰው ምላስን አትፍራ፣ ግን የአላህን ስብሓነሁ ወተዓላ እይታ ፍራ። ሶስተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተልኮ በመጡልን ጊዜ እነሱ የተላኩበት ህዝቦች መሀይማኖች ይባሉ ነበር፣ ወይም አህለል ጃሂልያ ይባሉ ነበር። እነዛ ጃሂልያዎች ነቢዩን ሰለላሁ ዐለይሂ ወሰለም ከተቃረኑበት ነገራቶች ውስጥ አንዱ በወከባ ማመን ነበር። በብዛትና በጉልበትና እንደዚሁም በደረጃ ሐቅን የሚመዝኑት አንደኛ ሰው የበዛበት ነገር፣ ሁለተኛ ገንዘብ ያላቸው ሰዎች፣ ሶስተኛ ደረጃ ባላቸው ሰዎች ነበር ሐቅን የሚመዝኑት። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ይህንን ተቃረኑ። እኛ ያለንበት ጊዜ ልክ ያንን ይመስላል። መጥተህ አንድ አንቀጽ ቁርአን ብትናገር፣ አንድ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ብትናገር፣ የሰለፎቹን ንግግር ብታስከትል፣ በአሁኑ ሰዓት ልክ እንደ መሀይማኖቹ የሰው ብዛት ነው የሚታየው። ስንት ሰዎች ነው የሚከተለው የሚባለው? ምን ላይ ተገድፎ ነው እያወራ ያለው ይሄ ሰው ሳይሆን የሐቅ መመዘኛ ብዛቱን አሉ አሁን ሰዓት። ፈሊዛሊካ የሱና ወንድሜ፣ አንቺ የሱና እህቴ ከእነዚያ መሀይማኖቹ ጋር እንዲመሳሰል እነዚያ ነቢዩን ሰለላሁ ዐለይሂ ወሰለም የተቃረኑ ሰዎች የነቢዩን ሰለላሁ ዐለይሂ ወሰለም ማስረጃን ሳያዩ የህዝቦቻቸውን ጥንካሬና ገንዘብና ደረጃን በማየት ብቻ ሐቅን ይመዝኑ ነበር። ይህ ደግሞ በጣም አደገኛ ነው። ለምሳሌ የኑህ ህዝቦችን ብንወስድ ኑህ ዐለይሂ ሰላም ተልኮ በመጣባቸው ጊዜ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አላቸው። ህዝቦቼ ሆይ አላህን በብቸኝነት አምልኩ፣ ሌላ አምላክ የላችሁም ባላቸው ሐቅና ባጥልን ለመለየት ህዝቦቻቸው ምን ነበር ለኑህ ዐለይሂ ሰላም የመለሱ? አኑእሚኑ ለካ ወተበዐከል አርዘሉን፣ እናምንልሃለን አንተን የተከተለ ደካማ ሰዎች ሆኖ ሳለ። ይህንን በማለት የሐቅንና የባጥልን ሚዛን ያደረጉት ጥንካሬንና ድክምናን ነበር።
ቁረይሾቹም እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም ወደ አላሁ ስብሐነሁ ወተዓላ የጠራቸው ጊዜ ምንድን ነው ያለችው? አሃኡላኢ መነ አላሁ ዐለይሂም ሚን በይኒና፣ እንዴ እነዚህ ደካማ ሰዎች አላሁ ስብሐነሁ ወተዓላ ጸጋውን ዋለላቸው እንዴ? እኛ ጠንካራዎች እያለን ከመካከላችን እነዚህ ደካሞች፣ ይሄ ሊሆን አይችልም በፍጹም። ለው ካነ ኸይረን ማ ሰበቁና ኢለይህ፣ ይሄ ነገርማ ኸይር ቢሆን ኑሮ አይቀድሙንም ነበር፣ ምክንያቱም እሱን የተከተሉ ደካሞች ናቸው፣ ገንዘብ የሌላቸው ዳሃዎች በማለት ሐቅና ባጥንን ለመለየት ጥንካሬና ድክምና እንዲያደረጉ በአሁኑ ሰዓት እያየን ያለንም ያንን የማህይማኖችን አመለካከት ነው በብዛት እያየን ያለን። ፈለዛሊከ አኺረት ዘማን ላይ ሐቅን የሚከተሉ የነቢዩን ሰለላሁ ዐለይሂ ወሰለምን ሱና የሚከተሉ ያንሳሉ። ሐቅ የሚመዘነው በታናሽነትና በትልቅነት በድክምናና በጠንካርነት ሳይሆን በቁርአንና በሐዲስና ቢፋህም ሰለፍ ነው። ፈለዛሊከ እምነትህን ከየት እየወሰድክ መሆኑን ገምተህ መዝነህ ልታውቅ ይገባል። ዛሬ እንደሚታወቀው ሱናን ይከተላለሁ ካልክ ዓቂዳ ትክክለኛ ነቢዩ ሰለላሁ ዐለይሂ ወሰለምን ዓቂዳ የሰሓቦቹን መንገድ ይከተላለሁ ካልክ ትጠላለህ። ነገር ግን የማንንም ቅራቅንቦ የዒልማንዮቹን የፈላሲፋዎቹን ዲን ይከተላለሁ ካልክ ጀምዕ ثم ነቅህ የሚባለው እስልምና ሰፊ ነው ለማንም ይሆናል የሚባለው እከተላለሁ ካልክ በጣም በብዛት ታገኝ። ማንም ሰውም ይወዳል ከሙብተዲዓ እስከ ካፍሮች፣ በል የፍቅር አባትም ልትባል ትችላለህ። ማስረጃቸው ግን ዓቅል ነበር እነዚህ። ፈሊዛሊካ በዲንህ ለምትሰራው ዲንህ ለምታምለት እምነት ከየት መውሰድ እንዳለብህ ልታውቅ ይገባል። ከቁርአንና ከሐዲስ ነው ወይስ ደግሞ ሰው